ሰላም ነው? እንዴት ናችሁ? ሰላም ነው? ምንድነው? አማን ነው? እንዴት ናችሁ? ሰላም ነው። የት አድረህ? እዛ አድሬ ነበረና የት አደርከው? አትናገርም እንዴ? አንተ እስኪ ወደዚህ ጠጋ በል። የት አድረህ? ከየት ነው የመጣኸው? እዛ አድሬ ነበርና ጓደኛ ጋር። አውቀኸኛል? እኔ አዎ አውቄሃለሁኝ እኮ። ማንን? ጋሽ ቀጭኑ አይደለ እንዴ? እኮ አከራዩ። አከራ ባለቤት ነው። የቤት ባለቤት ነው። በዚህ በሌሊት በዚህ ስንት ሰዓት ነው? 9 ሰዓት ተኩል ከሌሊቱ 9 ሰዓት ተኩል ከሌሊቱ ነው እኮ። ለሰራ መጥተው ስራ ተደውሎልኝ እየሄድኩ ነው እኮ። የት አድረህ ነው? እንደገባህ ማነህ ነው እኮ? እዚች እንትና ጋር ያከራየው ሰው 2 ሰው ነው። አንድ ወንድና አንድ ሴት ነው አይደለ? ማንኛው ጋር ነው ያደርከው? እኔ ሴቷ ጋር ነው ያደርኩት እኮ። ምንድነህ ነው እኮ? ሴቷ ጋር ነው ይላል እንዴ? በዚህ በሌሊት ሴቷ ጋር አይደለም። ምንድነህ ነው? ምንድነህ? ማነህ? ሲቀጥል እንደገና በሩን ከፍት እያደረክ የምመጣው ስንት ሰዓት ነው የገባኸው ቤት? እኔ እኮ ገና ዛሬ ብቻ ነው የገባሁት። ገና ዛሬ መግባትህ አለመግባትህ መውጣትህ አለመውጣትህ አይደለም እኮ። እሷ ጋር አደርክ አላደርክ እኔ ጉዳይም አይደለም። እሺ እኔ የኔ ስራ ምንድን ነው? ኃላፊነቴ ምንድን ነው? ግቢዬን በስነ ስርዓት መጠበቅ ነው አይደለም? አንተ እኔ 1 ሰዓት ድረስ ቆይቼ አንተ ስንት ሰዓት ላይ ነው የገባኸው ነው? ብለህ ነው የገባሁት? እኔ በላይ ነው የገባሁት ጋሽ። በዛኛው ብር ጋሽ በዛኛው ነው የገባሁት። አያምርብህም? ምነው? እኔ ደግሞ እኮ ሲጀመር ገና አሁን ነቅታለች ልጅቱ። ኧረ ልጅቱ ተኝታለች እባክህ። እኔ እኮ ምንም እኮ አይደለም። እንደ ማንኛውም ሰው አድረህ እሷ ጋር ከሆነ አድረህ አሁን በሌሊት የምትወጣው ሰው እንዳያውቅ ሰው እንዳያውቅብህ። አይ አይደለም፣ ዛሬ ተደውሎልኝ ስራ እንዳጋጣሚ ተደውሎልኝ። ስራ አንተ ስራ ምን አገባኝ ትለፈልፋለህ እኮ። አይ በቃ ስራ እንዳይረፍድብኝ ቸኩዬ ነው እንጂ ለዛ አይደለም። በጣም እኔ በአንተ እድሜ የት መሰልሽ እንትኑ ጋር እዚህ በፊት እንትን ነበር። ምን ምሽግ ላይ ነበርኩ። አሁን በአንተ እድሜ አሁን እኔም ምሽግ ውስጥ ነበርኩ ድሮ ማለት ነው እኮ። አሁን አሳልፉኝ፣ ስራ እየረፈደብኝ ነው። ምንድን ነው የምታምነው? አሳልፉኝ እንጂ። እሺ ሲነጋ 12 ሰዓት ትወጣለህ። አይ አሁን አስቸኳይ አንዱ አሁን ጌጠን ብለህ አሁን አንተ ምንም የሚሉህ ከየት እኔ እኮ ከየት እንደመጣችሁ የአሁን ዘመን ልጆች ከየት እንደመጣችሁ እኮ ነው እኔ ግራ ገብቶኛል እኮ። ስታስጠሉ ምንድን ነው? ወይ መልካችሁ አያምር፣ ወይ ስራችሁ አያምር፣ ወይ የሆነ እንትናችሁ አያምር። ኧረ እኔ እንደው እናንተስ እንደው እኮ አሁን እሺ አስተሳልፍ አልወጣም። ለፖሊስ ደውዬ አንጠልጥሎ እንደዛ እኮ ማድረግ የለባቸውም። እንደዛ ማድረግ አይደለም የሚጠበቀው ማለት ነው። አሁን ይሄ ነገር አሁን ጥሩ አይመጣም ለሁለታችንም፣ ጥሩ አይደለም ለሁለታችንም። ይሄ ነገር እኔ ስላንተ ስራ እኮ ነው የሚመለከተኝ ነው እኮ። አሁን እኔ ከተከራየች እኮ 5 ወሯ ነው። 5 ወሯ አንገቷን ደፍታ አቀርቅራ ነው የምትገባው። እኔ በር ላይ ራሱ እኮ አቀርቅራ ለካ ውስጡን የምሰራው ስራ ፓይሮግራፊክ ነው የምሰራው ስራ፣ ፕሮግራፊክስ ነው የምሰራው። አንተ 5 ሰዓት ከሌሊቱ ትገባለህ፣ ከሌሊቱ ደግሞ 8 ሰዓት ትወጣለህ። ምን ልትሰራ ነው የመጣኸው ነው እኮ የእኔ ጥያቄ። እንዴ ጓደኛዬ እኮ ናት። ጓደኛ ከሆነ ታዲያ በዛው በውጭ ነው አንተ እየተነሳ ታዲያ 9 ሰዓት 8 ሰዓት ከሌሊቱ በሪ እያንጓጓ። እኔማ ይሄን 2 ቀን እኮ የምሰማው ድምፅ። ኧረ እኔ ጋሼ ገና ዛሬ እየመጣሁ ነው። እውነት ገና ዛሬ ነው የመጣሁት። ምን ልታደርግ ነው የመጣሁት? እሷ ጋር ምንህ ናት? ጓደኛዬ ናት። ጓደኛ እኮ ጓደኛዬ ሆና ምን ልትሰራ? እሱን መንገር አይጠበቅብኝም። ተው እንጂ እንዴ። እሱንም መንገር አይጠበቅብኝ? አዎ እንዴ እሱን መንገር ይጠበቅብኛል። እሱን መንገር ይጠበቅብኛል እንዴ? መቼም ይታወቃል ይሄ ነገር። እሱን ታወራዋለህ። አልሰድም እኮ ዛሬ እኮ። ኧረ አሁን አሳልፉኝ።